በሚቀጥለው ሳምንት ወደ ትግራይ የሚገባው እንግዳ ታውቋል። እንዲሁም ህወሓት የፌዴራል መንግስትን ከሷል። የፌዴራል መንግስት ጦርነት ሊከፍት መሆኑን አሳውቋል። በተጨማሪም የፌዴራል መንግስት መከላከያን ወደ ትግራይ አዋሳኝ አካባቢዎች እያንቀሳቀሰ መሆኑን የሚያመላክት መረጃም ይዘናል። የአማራ ክልል ከፍተኛ አመራሮች ከፋኖ ተወካዮች ጋር ድርድር ለማድረግ በኬንያ ናይሮቢ ተቀምጠዋል የሚል መረጃም በተመለከተ የሀገሪቱን ባለስልጣናትን ያስቆጣ የቴዎድሮስ አድሃኖም ንግግር ጠላታችንን ሽንቱን እናሸነዋለን ሲሉ የተደመጡት ሌተናል ጀነራል ይልማ መርዳሳ እንደምን ቆይታቸዋል? የጎልጎል ሚዲያ ተከታታዮች ወቅታዊ አዳዲስ መረጃዎችን ይዘን መጥተናል። ዋና ዋና ነጥቦችን በማስቀደም ጀምረናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ሆኑ። ዝርዝሩን እናስደምጣችሁ። ህወሓት የፌዴራል መንግስትን ከሷል። ጦርነት ለመክፈት እየተዘጋጀ ነው ያለው የፌዴራል መንግስትን መከላከያ ሰራዊትን ወደ ትግራይ ያስጠጋ ነው ሲል ተችቷል። የኢትዮጵያ ምርጫ ቦርድ የህጋዊ ሰውነት እውቅና የሰረዘው በአሁኑ ወቅትም የትግራይ ክልል እያስተዳደረ የሚገኘው ህወሓት ባወጣው መግለጫም የፌዴራል መንግስት አዲስ ጦርነት ለመክፈት ሰራዊቱን ወደ ትግራይ አዋሳኝ አካባቢዎች እያንቀሳቀሰ ይገኛል ሲል ከሷል። ድርጅቱ በመግለጫው የፌዴራል መንግስቱን ተደጋጋሚ የድሮን ጥቃቶች እየፈጸመ መሆኑን በመጥቀስ ጥቃት የሚሰነዘር ከሆነ ራሱን የመከላከል እርምጃ እንደሚወስድም በይፋ አስታውቋል። ህወሓት በመግለጫው በህልውናችን ላይ የሚመጣ ማንኛውም ዘመቻ ራሳችንን እየመከላከል ተፈጥሯዊ መብት አለን እያለ ሲሆን ህልውናችን ለማረጋገጥ ዛሬም እንደ ትላንቱ በጽናት እታገላለሁ ሲል ገልጿል። ድርጅቱ አክሎም የሚካሄደው ትግል ፍትሐዊ እንደሆነ ውጤቱንም በአሸናፊነት እንደሚጠናቀቅ ፍጹም እምነት እንዳለው ነው ይፋ ያደረገው። በህወሓትና በፌዴራል መንግስቱ መካከል ያለው የቆየ አለመግባባት ዳግም ወደ ግጭት ሊያመራ እንደሚችል የፖለቲካ ተንታኞች ስጋታቸው ሲገልጹም ቆይተዋል። ይሁን እንጂ እስካሁን ድረስ የፌዴራል መንግስት ከህወሓት በኩል ለቀረቡ ክሶች ስለተባለው የጦርነት እንቅስቃሴ የሰጠው ይፋዊ ምላሽ የለም። ህወሓት በመግለጫው የፌዴራል መንግስትን ጥቃት ለመከላከል እንደሚታገል ቢገልጽም ይህን አዲስ እንቅስቃሴ የራስን እድል በራስ የመወሰን መብትን ለማረጋገጥ የሚደረግ ትግል ሲልም ገልጾታል። እስካሁን ድረስ ጦርነት ያልተቀሰቀሰው በእኛ ትዕግስት ምክንያት ነው ያለው ህወሓት ይልቁንም የፌዴራል መንግስቱ እኛን በጦርነት ትንኮሳ እየከሰሰ ይገኛል ሲልም ወንጅሏል። ይህ የህወሓት መግለጫ የወጣው በቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መሪነት እንዲሁም በአውሮፓ ህብረት፣ በአሜሪካና በአፍሪካ ህብረት ድጋፍ ሰጪነት የተጀመረው የሽምግልናና የሰላም ሂደት ባለፉት ቀናት ጥረት እየተደረገበት ባለበት ወቅት መሆኑን ጉዳዩም አሳሳቢ አድርጎታል። ወደ ትግራይ የሚያመራው እንግዳ የአሜሪካ ኤምባሲ ልዑክ በሚቀጥለው ሳምንት መቀሌ እንደሚገባ ተገልጿል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ወደ መቀለ ከተማም ያቀናል ተብሎ እንደሚጠበቅ ለጉዳዩ ቅርብ የሆኑ ምንጮቻችንም አመልክተዋል። ይህ የታቀደው ጉዞ በትግራይ ክልል ውስጥ የፖለቲካ ውጥረቶች በረቱባት እንዲሁም የፕሪቶሪያው የሰላም ስምምነት አፈጻጸም ለመደገፍ በትግራይ ባለድርሻ አካላት መካከል ውይይት ለማበረታታት ያለሙ ዲፕሎማሲያዊ ጥረቶች እየተደረጉ ባለበት ወቅት ላይ የሚመጣ ነው። ይህ የአሜሪካ ኤምባሲ ልዑካን ቡድን ጉብኝት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ባለፈው ሳምንት በመቀለ ካደረጉት ጉብኝት ቀጥሎ የሚመጣ መሆኑን ታውቋል። ኦባሳንጆ በቆይታቸው ከህወሓት ሊቀመንበር ጋር በሰላም ስምምነቱ አፈጻጸም፣ በክልሉ የጸጥታ ሁኔታ እንዲሁም ወቅታዊ የፖለቲካ እንቅስቃሴዎች ዙሪያ መወያየታቸው ይታወሳል። አሜሪካን ጨምሮ ዓለም አቀፍ ተዋናያን በትግራይ ክልል እየታዩ ባሉ ወቅታዊ ለውጦች በተለይም የሰፉ መጥተዋል የሚባሉት የፖለቲካ ልዩነቶች፣ በሰላም የስምምነት አፈጻጸም ዙሪያ ባሉ ውዝግቦች እንዲሁም በሰብአዊ ድጋፍ አቅርቦት በአጠቃላይ በአስተዳደራዊ ጉዳዮች ላይ ያላቸው ስጋት ሲገልጹ መቆየታቸውም ይታወቃል። ይህ በሚቀጥለው ሳምንት ይደረጋል የተባለው የአሜሪካ ኤምባሲ ልዑካን ቡድን ጉብኝት በዋሽንግተን በትግራይ ክልል የተቀያየረ ባለው የፖለቲካ ምህዳር ላይ ያላትን አቋም አመልካች ሊሆን ስለሚችል ብዙዎች ዘንድ ከፍተኛ ትኩረት ስቧል። ዜናው እስከተጠናቀረበት ሰዓት ድረስ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባለስልጣናት ስለታቀደው ጉዞ በይፋ የሰጡት አስተያየት የለም። የአማራ ክልል ከፍተኛ አመራሮች ከፋኖ ተወካዮች ጋር ድርድር ለማድረግ በኬንያ ናይሮቢ ተቀምጠዋል የሚል በስፋት ሲሰራጭ የነበረው መረጃ እውነተኛ እንዳልሆነ ይፋ እየተደረገ ነው። የክልሉ አመራሮች ወደ ናይሮቢ ያቀኑት ለማንኛውም አይነት የፖለቲካ ድርድር ሳይሆን እንዲሁም ከውሃ ሳኒቴሽንና ሃይጂን ጋር በተያያዘ ፕሮጀክት ጋር በተያያዘ ልማታዊ ስራ መሆኑ የታወቀው ወደ ኬንያ የተጓዘው የልዑክ ቡድን የክልሉን ከፍተኛ አመራሮች ያካተተ ሲሆን ከድምጽ መረጃዎች ማረጋገጥ እንደተቻለው በልዑካን ቡድን ውስጥ የአማራ
ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ፣ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ፣ በምክትል ርዕሰ መስተዳደር ማዕረግ የሰላምና ደህንነት ክላስተር አስተባባሪ የሆኑት ዶክተር አማኑኤልም ይገኙበታል። በተጨማሪም የክልሉ ምክር ቤት አፈ ጉባኤ ወይዘሮ ፋንቱ በቀለ፣ የትምህርት ቢሮ ኃላፊ አቶ ጥላሁን እንዲሁም ስማቸው ያልተገለጸ የውሃ ሀብት ቢሮ ኃላፊ የዚህ ጉዞ አካል ናቸው። ይህ የውሃ ነጻና ፕሮጀክት ጉዞ ለምን አስፈለገ? የክልሉ አመራሮች ይህንን ፕሮጀክት አንግበው ወደ ኬንያ ማቅናታቸው ከፖለቲካው ጀርባ ያለው የክልሉ የጤና የመሰረትና ልማት ቀውስ ለመፍታት ያለመ ነው። ለዚህ በቅርቡ የአማራ ክልል የትራኮማ በሽታ ስርጭትና የውሃ አቅርቦት ትስስር አስመልክቶ ይፋ የተደረገው አዲስ ዓለም አቀፍ ጥናት በቂ ማሳያ መሆኑን እየተገለጸ ነው። በአማራ ክልል እድሜያቸው ከ1 እስከ 9 በሆኑ ህጻናት የተካሄደው ይህ ጥናትም እንዳመለከተው በክልሉ የትራኮማ በሽታ አማካኝ ስርጭት 25.1 በመቶም ደርሷል። ይህ ማሳሰቢነቱ እንደቀጠለ ነው። ከዚህ ጋር በተያያዘ ማህበረሰቡና የሚዲያ ተከታታዮች በማህበራዊ ሚዲያ የሚለቀቁ የፖለቲካ ትርፍ ለማግኘት የሚፈበርኩ የሐሰተኛ ወሬዎች ጆሮ ከመስጠት ይልቅ ከእውነተኛ ምንጮች የተረጋገጡ መረጃዎች ሊከታተሉ ይገባል የሚል ማስተባበያም ተሰጥቷል። ማረጋገጥ እንደተቻለው የአመራሮቹ የኬንያ ጉዞ ከፋኖ ድርድር ጋር ምንም አይነት ግንኙነት እንደሌለውና የእነሱ ጉብኝት ከንጹህ መጠጥ ውሃ ጋር የተያያዘ ፕሮጀክት ዙሪያ ላይ ብቻ ያተኮረ መሆኑም ይፋ ተደርጓል። ባለስልጣኖቹን ያስቆጣ ንግግር። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ደቡብ አፍሪካ ውስጥ በተገደሉ ኢትዮጵያውያንና ሞዛምቢካውያን ዙሪያ የሰጡት አስተያየት የሀገሪቱን ባለስልጣናት አስቆጥቷል። ዶክተር ቴድሮስ አድሃኖም ሌላ ዙር መጤጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ ሀገሪቱን ለነጻነት ያደረገችው ትግል የሚክድ አሳዛኝ ሁኔታ ነው በማለት እየገለጹ ሲሆኑ የዓለም ጤና ድርጅት ዋና ዳይሬክተር በደቡብ አፍሪካ ውስጥ በሚፈጸሙ መጤጠል ጥቃቶች በሺዎች የሚቆጠሩ ቤተሰቦች መፈናቀላቸውና የሰው ህይወት ባጭሩ እየተቋጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያውያንና ሞዛምቢካውያን በምሳሌነት ጠቅሰዋል። በዚህም ቢያንስ 5 ኢትዮጵያውያንና 5 ሞዛምቢካውያን መገደላቸው ያመለከቱት የዓለም ጤና ድርጅት ዳይሬክተር በሺዎች የሚቆጠሩ ደግሞ ለህይወታቸው መስጋት እየሸሹ መሆናቸው በኤክስ ገጻቸው አስፍረዋል። ይህንን ተከትሎ የደቡብ አፍሪካ ባለስልጣናት የሆነ ዳይሬክተሩ አስተያየት በትክክል አለመሆኑ በመጥቀስ በሀገሪቱ ውስጥ ተፈጥሯል ስለሚባለው መጤጠል ጥቃት ትክክለኛና አስተማማኝ መረጃ የዓለም ጤና ድርጅት ለማስረዳት እንደሚፈልጉ ገልጸዋል። ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይም እንደተናገሩትም የውጭ ዜጎች ህይወት በማለፍ እንደሚያዝኑና በመግለጽም ምክንያቱም ግን መጤጠል ጥቃት እንዳልሆነም አስተባብለዋል። ባለስልጣናት ለኢትዮጵያውያንና ለሞዛምቢካውያን ሞት ምክንያት የመጤጠል ጥቃት አለመሆኑ ከመግለጻቸው በተጨማሪ የኢትዮጵያውያኑ ሞት ከተደራጀ ወንጀል ጋር እንደሚያያዝና የሞዛምቢካውያን ሞት ደግሞ ምርመራ እየተደረገበት መሆኑም አስታውቋል። ከዚህ ጋር በተያያዘም ባለፉት ሳምንታት በደቡብ አፍሪካ ውስጥ ጸረ አፍሪካውያን ስደተኞች ስሜቶች በይፋና በተዘዋዋሪ ሲንጸባረቁ የቆዩ ናቸው። መንግስት ህጋዊ ያልሆኑ ስደተኞች እንዲቆጣጠር የሚጠይቁ በርካታ የተቃውሞ ሰልፎች በመላ ሀገሪቱም ተካሂደዋል። በተጨማሪም በውጭ ዜጎች ላይ ያነጣጠሩ ጥቃቶች የሚያመለክቱ ዘገባዎች ሲወጡ ቆይተዋል። ነገር ግን ከነዚህ ጥቃቶች ጋር በተያያዘ ዝርዝር መረጃ የለም። መንግስት በህገወጥ ስደተኞች ላይ እርምጃ እየወሰደ መሆኑና ዜጎች ህግን በእጃቸው በማስገባት ምንም አይነት እርምጃ እንደማይወስዱ ሲያስጠነቅቅ ቆይተዋል። የሰላም አማራጭ ችላ ብለን ወደ ውጊያ ከገባን ጠላታችን እስከ ወዲያኛው ይሸናል ሲሉ የተሰሙት ሌተናል ጀነራል ይልማ መርዳሳ ጠላታችን እንዲሸና እናደርገዋለን ሲሉ ተደምጠዋል። ጠላት የሰላም አማራጭ ችላ ብሎም ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም ማስተማማኝና አመቺ ኃይል መሆኑን በተግባር ያረጋግጣል ሲሉ ነው የተደመጡት። ጠላታችን ብለው የጠሩት በይፋ ያልተናገሩ ሲሆኑ ግን ደግሞ ኢትዮጵያ ብዙ ጠላቶች አሏት። ጠላታችን እስከ ወዲያኛው ለማጥፋት እኛም ተዘጋጅተናል የሚል ንግግር አሰምተዋል። ሰሞኑን ከተነሳው ከፌዴራል መንግስትና በህወሓት የተፈጠረው አለመግባባት ተከትሎ የኢትዮጵያ አየር ኃይል የትግራይ ሰራዊት ላይ ጥቃት መፈጸሙ ይታወሳል። ከዚህ ጋር በተያያዘ የሰላም አማራጭ ችላ የሚለው አካል ተደጋጋሚ ውጊያ ለማድረግ ወደኋላ አንልም ሲሉ የተሰሙት ጀነራል ይልማ መርዳሳ ቁርጠኝነታቸው ያላቸውን ዝግጁነትም አስረድተዋል። ወቅታዊ እንዲሁም ሰሞናዊ ትንታኔዎችን ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን።